ሰሞኑን ስለ በዘር አፕ ብዙ ቪዲዮዎች አይታችኋል ብዬ አስባለሁ። አብዛኞቹ እንዴት በቀላሉ ገንዘብ መስራት እንደሚቻል ምንም እንደማይከብድ ቀለል አድርገው ምናምን ይናገራሉ። ነገር ግን አብዛኞቹ ሰዎች የሚሉት የተጋነነ ነገር ነው ወይም ደግሞ ውሸት ነው። በዚህ ቪዲዮ ለምን እንደሆነ ነግራችኋለሁ። ትክክለኛና የሚሰራ ቲፕ በዚህ ቻናል ስለምለቅ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። በመጀመሪያ በዘር ይከፍላል ወይ ለሚለው ጥያቄ አዎ ይከፍላል። የሚከፍለው ደግሞ በሁለት መንገድ ነው። አንድ በቪው ሲሆን በ1000 ቪው $0.1 ይከፍላል። ሁለተኛው ደግሞ በሪፈራል ማለትም ሰው ኢንቫይት አድርጋችሁ እሱ ሰው ጆይን ሲያደርግ የምታገኙት ነው ማለት ነው። አንድ ሰው ኢንቫይት ስታደርጉ $0.15 ይከፍላል። ችግሩ ያለው የቱ ጋር መሰላችሁ? በዘር አፕ ላይ ቪው ማግኘት ቀላል አይደለም። ለምን መሰላችሁ? ቲክቶክ ወይም ደግሞ ዩቱብ ላይ ቢሆን ቀላል ነው። ምክንያቱም እነሱ በቢሊየን የሚቆጠር አክቲቭ ዩዘር ነው ያላቸው። ይሄ በዘር አፕ ግን ገና 500,000 ዩዘር የደረሰው ራሱ በቅርብ ነው እና ከ500,000 ዩዘር ውስጥ 100,000 ቪው ማግኘት በጣም ከባድ ነው። አትሊስት አሁን ባለው ቁጥር ማለት ነው። ያለው ዩዘር ቪዲዮ ላይ የሚገባ ሳይሆን ብር አገኛለሁ ብሎ እንደኛው ፖስት ሊያደርግ የሚገባ ስለሆነ ሚያይ ሰው በጣም ጥቂት ነው እሱ ፕላትፎርም ላይ ማለት ነው። ችግሩ ደግሞ ማውጣት የምትችሉት $10 እና ከዛ በላይ ሲደርስ ብቻ ነው። ስለዚህ $10 ለመስራት ደግሞ 100,000 ቪው ማግኘት አለባችሁ። 100,000 ቪው ማግኘት ደግሞ ከባድ ነው። እዚህ አፕ ላይ ሊገኝ ይችላል ሜቢ፣ ግን በቃ እድለኛ መሆን አለባችሁ። ሁለተኛው መንገድ ደግሞ ሰው ኢንቫይት ማድረግ ነው። ሰው ኢንቫይት በማድረግ ብቻ $10 ለመድረስ 67 ሰው ኢንቫይት ማድረግ አለባችሁ። እስቲ ራሳችሁን ጠይቁ። 67 ሰው ኢንቫይት ማድረግ ችላለሁ ብላችሁ ማለት ነው። እሺ ከ67ቱ 7 ሚደርስ ያህል በራሳችሁም የሰው ስልክ እየወሰዳችሁ በፒሲ እያላችሁ ከፈታችሁ 7ቱ፣ ግን 60ው ቀረ። 60 ሰው ኬት ይመጣል የሚለው ጥያቄ ሌላው ነው። እኔ አሁን መመክራችሁ እነዚህን ሁለቱን አሳካለሁ ብላችሁ ካሰባችሁ ብቻ ግቡበት። ነገር ግን ይህን ማድረግ ማትችሉ ከሆነ ወይም አቅም እንደሌላችሁ ካወቃችሁ ሰው ስላላችሁ ብቻ ብላችሁ አትጀምሩ ይሄን ስራ ማለት ነው። ጊዜያችሁንም አታባክኑ። እና ይህን ቪዲዮ የሰራሁት ይሄንን ምክር ልምከራችሁ ብዬ ነው። ምክንያቱም ብዙ ሰው ሌሎች ስላሉት ብቻ ትክክለኛ መንገዱን ሳያቅ ሲቸገር ስላየው ነው። እና እነዚህን ነገሮች አውቃችሁ ማድረግ የምትችሉ ከሆነ ጀምሩ፣ ካልሆነ ግን ጊዜያችሁን አታባክኑ ነው ምለው። ቪዲዮ ከጠቀማችሁ ላይክ እና ቻናሉንም ሰብስክራይብ አድርጉ። ይመቻችሁ።